ያስፈልጋል ማለት ነው። አልቁርአን ነብዩ አለይሂ ሰላቱ ወሰላም ለዚህ ለኡመታቸው ጥለውት የሄዱት ትልቁ ስጦታ ነው። ምን ይላሉ የአላህ መልእክተኛ ፊማ ረዋሁ ሙስሊም አይደን አሁንም ሙስሊም ባስተላለፈው ምን ይላሉ? ተክቱ ፊኩም በእናንተ ውስጥ ኮትቻለሁኝ ማ የሆነን ነገር ኢን ኢዕተሰምቱም ቢሂ በዛ በቁርአን ያንን ቁርአን በደንብ አድርጋችሁ በእጃችሁ አጥብቃችሁ ከያዛችሁ ለን ተዲሉ ባዕዲ እኔ ከሞትኩ በኋላም ካለፍኩ በኋላም በፍጹም አትጠሙም፣ መንገድ አትስቱም። አበደን መቼም ቢሆን ኪታብ አላህ እሱማ ነው የአላህ ሱብሓነሁ ወተዓላ ቃል ነው። ነብዩ አለይሂ ሰላቱ ወሰላም እኔ በህይወት ባልኖርም እኔ ወደ አኺራ ብሄድም ብሞትም እኔ ከሞትኩ በኋላ ያንን ነገር ከያዛችሁ ጥብቅ አድርጋችሁ ከያዛችሁ መቼም የማትከስሩበትን የምታተርፉበትን የምትድኑበትን ስጦታ ትቼላችኋለሁኝ። የሆነ ሰዓት ተጠቅመን የምንተወው አይደለም፣ ህይወት ነው። ቁርአን ህይወታችንን ለሁለንተናችን ነገር አስፈላጊ ነውና የአላህ መልእክተኛ ነብዩ አለይሂ ሰላቱ ወሰላም ኪታብ አላህ የአላህን ቁርአን ከላሙላህን ትቼላችሁ ነው የሄድኩት ይሉ ነው። ስለዚህ ቁርአን የቀራ ሰው ቁርአን ያነበበ ሰው እንደማንኛውም ከልዓዲ መሆን የለበትም፣ እንደ ኖርማል እንደማንኛውም ሰው መሆን የለበትም። ቢያንስ ቁርአን ቀርቷል፣ የአላህን ቃል ይዘናል። ስለዚህ የተሻልን ሆነን መገኘት ይኖርብናል። ከራሴ ጀምሮ በጣም አስፈላጊና ያጣነው ነገር ቢኖር ብዬ የማስበው ይሄ ነው። ቁርአን ቀርተናል፣ ዓሊሞች ምናምን ቀርተናል። ነገር ግን ካልቀራሱ የተሻለ ሆነን አንገኝም። አኽላቅዬ ለምሳሌ ውስጣችን በነፍስያ የተሞላ ነው። ውስጣችን ሰዎችን በማንቋሸሽ ሰዎችን በመተቸት ሰዎችን ወደ ኋላ በማስቀረት የተሞላ ነው። በሂስድና በዒቅድ የተሞላ ነው። ሁሉም ሰው ያውቃል ምን እንደሚካሄድ ምን እንደሆነ ያውቃል። በአሁኑ ሰዓት በጣም የሚያስፈራው በጣም ከባዱ ነገር ቢኖር ምንድነው? ሰው በቁርአን ራሱን ሳይሆን የሚገስጸው ሰዎችን ራሱ ያለው ነውር አለ። ራሱ ከዛ ሰው የበለጠ ነውረኛ ምንም ሶላት ራሱ በደንብ አድርጎ የማይሰግድ ሆኖ እያለ ነገር ግን ሌላን ሰው ሲተችና ሌላን ሰው ላይ ሲዘነዝር ሌላን ሰው ሲያንቋሽሽ ሌላን ሰው ሒቅድና ሂስድ በጣም የበዛበት ጊዜ ስለሆነ ወደ ቁርአን ተመልሰን ቁርአን ምን ይለናል የሚለውን ነገር በደንብ አድርገን ማየት ይኖርብናል። መን يعد ذنوب الناس مجتهدا ويغفل النفس فيها العيب والخلل يقصر الحق ثم يعيب صاحبه ويطلق القول فيه وهو محمل አንድ ገጣሚ ነው ይሄን የሚለውና የሰዎችን ነውር የሰዎችን ገመና የሰዎችን መጥፎ ጎን የሰዎችን ድክመት የሚቆጥር ብዙ ሰው አለ ዛሬ ጠንካራ የሆነ ነገር ግን የራሱን ነውር እኔ ላይ ምንድነኝ ቁርአን ሲቀራ እንደው ራሱን ገስጾ በኹዱዕ ውስጡን የሚያናገር ቁርአን የለ ከኔ ጀምሮ ማለት ነው። ሁሌም ሰማላችሁ በሂስድ በተለያየ ነገር ይጣላል። ስለ ሰው ብቻ ነው የምናወራው እንጂ ራሳችን ቁርአን በኔ ህይወት ምን ሰርቷል? ቁርአን ከቀራሁ በኋላ ምንድነው ያገኘሁት ለውጥ? ቁርአን እውነት ወደ ነፍሴ ወደ ቀልቤ መጥቶ እኔ ላይ እየሰራ ነው ወይ? ቁርአን የወረደው ለኔ ነው። ቁርአን እኔን ማናገር አለብኝ የሚለውን ነገር ሁላችንም ትተናል ከኔ ጀምሮና ሁሌ ይሄ ነገር በጣም ከባድ ነው። እንግዲህ እህታችንም ቁርአን ስትቀሪ ይሄ ቁርአን ላንቺ የወረደ ደብዳቤ ነውና መጀመሪያ ልብሽን ውስጥሽን ማስተካከል ያስፈልጋል። አላህ Subhanahu Wa Ta'ala هو الذي الله ማለት እሱ ነው بعث في الأميين በነዛ መሃይማን በነበሩ በመካ በድንጋ በሆኑ ሰዎች ላይ ማለት የመካ ሰዎች በጣም ድንቁርና ላይ ጫፍ ነበሩ። በነዛ ላይ ያወረደ ረሱላን የላከ የቀሰቀሰላቸው ነብይን منهم ከነሱ ከራሳቸው የትሉ عليهم آيات የአላህን አናቅጽ የሚያነብላቸው የሆነ ወይዘኪህም ከዛም በኋላ ቁርአን መቅራት ብቻ አይደለም። ቁርአን እንቀራለን ቁርአን እናቀራለን ነገር ግን ውስጣችን ላይ ያለ በሽታ እንዳለ ነው እና ወይዘኪህም ይላል። መቅራት ብቻ ሳይሆን ከተለያዩ ሸሪዓው ቁርአን አላህ Subhanahu Wa Ta'ala ከማይወዳቸው ባህሪያቶች ነጭ የሚያደርጋቸው ጽድት የሚያደርጋቸው ነብዩ አለይሂ ሰላቱ ወሰላም ለዛ ነው ሱሐባዎችን ጽድት አደረጓቸው አነጿቸው። ይሄን ሁሉ ሰው ማነጽ ቻሉ። አሁን ግን ዲኑን ተረክበን የምንለው ዓሊሞች ነን የምንለው በየቦታው የምንንጫጫው ሰዎች ግን ዲንን አጠፋን ከኔ ጀምሮ ነው ማለት እና ቁርአን ሲወርድ ለምንድን ነው የወረደው? ተዝኪየት ነፍስን በደንብ አድርጎ ማጽዳት ነፍስ ላይ መስራት አለበት። ራሳችን ነፍስ ላይ ከዛ በኋላ ደግሞ ወደ ሰዎችም የሰዎችን ነፍስ ማጽዳትና ማለት ያስፈልጋል። ነብዩ አለይሂ ሰላቱ ወሰላም ኢነማ ቡዒቱ እኔ የተላኩት አላማው ሊኡተሚመ መካሪመል አኽላቅ ብለዋል። መልካም ስነ ምግባርን ላሟላ ነው። ረዋሁ ኢማሙ አህመድ ባስተላለፉት ሐዲስ ማለት ነው።
ሐሰኑል በስሪ ምን ይሉ ነበር? ካነ አልቁርአኑ ቁርአን እኮ ነበረ የወረደ ዩንዘሉ ሊዩዕመለ ቢሂ በሱ እንድንፈጽም እንድንሰራበት እንድንተገብርበት ነፍሳችንን እንድናናግርበት የወረደ የአላህ ቃል ነበር። ፈተኸዘ ናሱ ቂርአተሁ ዐመላ ነገር ግን ሰዎች መቅራቱን ብቻ እንደ ስራ ያዙ። ማስተንተን የለም። ቁርአን ላይ ምን እያደረግን ነው? ቁርአን በእኛ ላይ እየሰራ ነው ወይ? የአላህን ቃል እየሰራሁበት ነው ወይ ብለን ራሳችንን መፈተሽ በጣም በጣም አስፈላጊ ነው። ቢሂር ሪፍዓቱ ወሱፉል በቁርአን ከፍታ የሚገኘው በቁርአን ነው። ዝቅታና መዋረድም ደግሞ ቁርአንን ካላከበርን ያጋጥመናል። ዑመር ረዲየላሁ ዐንሁ ምን ብለዋል? ቃለ ረሱሉላህ ሰለላሁ ዐለይሂ ወሰለም ኢነላሃ የርፈዑ ቢሃዘል ኪታቢ አቅዋመን አላሁ ስብሓነሁ ወተዓላ በዚህ በተከበረ ቢሃዛ የሚለው ራሱ እስሙል ኢሻራው የራሱ ማዕና ነው። በዚህ በተከበረ ቃል በአላህ ስብሓነሁ ወተዓላ ቃል ሰዎችን ከፍ ያደርጋል። ቢሃዛ የሚለው እስሙል ኢሻራ ለተዕዚም ይመጣል፣ ከፍ ለማድረግ ይሁን ደረጃ ለመግለጽ። በዚህ በቁርአን በአላህ በራሱ በአላህ ቃል ሰዎችን ከፍ አደረገ። አይ ቢልኢማኒ ቢሂ በቁርአን በማመን ቁርአን የአላህ ቃል ነው፣ ቁርአን የአላህ ከላም ነው ብለን በማመን እንዳንዳንድ አጣመው ቁርአን እየፈሰሩ ቁርአን የአላህ ቃል እንዳልሆነ እንደሚመስል ሳይሆን በትክክለኛ አላህ ከላሙላህ ተከለመ ቢሂ ሐቂቀተን በትክክል አላህ የተናገረበት ነው። ወተዕዚሚ ሸእኒሂ ቁርአን ከፍ ማለት ቁርአን የሁሉም የማንኛውም የሁሉም ነገር ከፍታ ነው። ወልዓመሊ ቢሂ በቁርአን በመስራት አቅዋመን ሰዎችን ከፊል ሰዎችን ማለትም የተወሰኑ ሰዎችን በቁርአን ከፍ አድርጓቸዋል። የተወሰኑ ሰዎች ግን ዝቅ ብለው ተዋርደው ወይضዑ ቢሂ አኸሪን ሌሎች ደግሞ ዝቅ ብለዋል። አለዚነ ካኑ ዐላ ኺላፊ ዛሊክ እስካሁን በጠቀስነው ተቃራኒ ቁርአንን የማያከብሩ በቁርአን የማያምኑ ቁርአን ከላሙ ጅብሪል የጅብሪል ንግግር ነው እያሉ ለቁርአን ቦታ የሌላቸው ከቁርአን ይልቅ የአንድን ሸኽም ሊሆን ይችላል፣ የአንድን ኡስታዝም ሊሆን ይችላል፣ የአንድን ዳዒ ሊሆን ይችላል ንግግር የሚያበልጡ በዘመናችን ደግሞ አንድ በጣም መጥፎ ነገር ምንድነው? ቃለ አላህ ቃለ ረሱሉላህ የሚል ሰው በጣም እየቀለለ ነው። አላህ ይህን ብሏል የሚል ሰው ሳይሆን እገሌ ሼክ እንደዚህ ብሏል እገሌ ዘንድ ምን አገባኝ ቢል ባይል ይሄ በጣም መጥፎ ነገር ነው። ቁርአንን ትተን መጀመሪያ አልመስደር ቁርአን ነው። የሰው ልጅ መጀመሪያ ራሱንና የሚመራበትን በቁርአን ይታለ እያለ ሰለፎች ንግግር አለ። ግን ቀጥታ ቁርአንን ትቶ ቀጥታ የሆነ እገሌ ምን አለ እገሌ የሚባል ነገር ይሄ በጣም መጥፎ ነው። ካፊሮችም የነበሩበት መንገድ ይሄ ነው። የተለያዩ ሰዎች የሚኖርበሩ ቁርአንን በመተው እገሌ ሼክ ምን አለ እገሌ ምናምን ይሄ ከቁርአንና ከሐዲስ በታች እንጂ ከቁርአንና ከሐዲስ ከፍ አድርገን የገሌን ንግግር እንደንትን የምናገርበት ነገር ቁርአንን ከመተው ኢዕራብ ቢልቁርአን ወይም ቁርአንን ዝቅ ከማድረግ ይቆጠራል ማለት ነው። ይضل به كثيرا ويهدي به كثيرا الله سبحانه وتعالى ሱረቱል በቀራ ላይ ብዙ ሰዎችን ወደ ቀጥተኛው መንገድ ይመራል፣ ብዙ ሰዎችን ደግሞ ዝቅ ያደርጋል፣ ያጠማቸዋል። ካላመኑበት ቁርአን ካላስቀደሙ ጠማማ ናቸው። فهو ቁርአን ማኡ ሊልመሕቡቢን ለነዛ አላህን ለሚወዱ ተወዳጅ ለሆኑ ሰዎች በጣም የሚጣፍጥ የሆነ ውሃ ነው። ዲማኡን ሊልመሕጁቢን አላህ ለጋረደባቸው አላህ ልቦናቸውን ለሸፈነባቸው ሰዎች ደግሞ ደም ነው፣ ይመራቸዋል፣ አይጣፍጣቸውም ማለት ነው። ወኑነዚሉ ሚነል ቁርአኒ ማ ሁወ ሺፋ ከቁርአን እኮ መድኃኒት እናወርዳለን። ወረሕመቱን እዝነት ሊልሙእሚኒን ለመእመናኖች እኮ እዝነት የሆነ ወላ የዚዱ ዛሊሚነ ኢላ ኸሳራ ለነዛ ራሳቸውን ለበደሉ ግን ክስረት እንጂ ሌላ ነገር አይጨምራቸውም ይላል። ያው እንዳላበዘባችሁ ይሄን ነው መናገር የምፈልገው። አንድ ነገር ብቻ ላንሳና ኢንሻአላህ እንቋጫለሁ ማለት ነው። በጋዊ አንድ ያስተላለፉት ነገር አለ ያሁኑን ወይም ደግሞ ኢነላህ ተዓላ የርፈዑ ቢሃዘል ቁርአን አቅዋመን የሚለውን አስመልክቶ ሲናገሩ ናፊዕ እብኑ ሐሪት የሚባል ግለሰብ በጣም ታላቅ ዓሊም ነው። ዑመር ኢብኑ አልኸጣብን ዑስፋን የሚባል አካባቢ ቦታ ላይ ያገኛቸዋልና ወካነ ዑመር ነበሩ ማንን ናፊዕ ኢብኑ የሕያን ሆነ ቦታ ላይ ወይም ደግሞ መካ አካባቢ አሚር አድርገው አገሩን እንዲያስተዳድር መድበውት ነበርና ፈቃለ ለሁ ዑመር ምን አሉት? መን ኢስተኽለፍት ማንን ተክተህ ነው እዚህ ያገኘው? መካ አካባቢ ላይ እኮ እንድታስተዳድርና ሰዎችን እንድታስተምር እዛ ቦታ ላይ መድቤህ ነበር። አሁን ማንን ተክተህ ነው እንዴት መጣህ ሲሉት ምን አለ?